የዘንድሮ አረቂ ደግሞ አንቺ ማከዘፍ ሲቀበቅናል ፈታ ነው ማለት ዛሬ ማን ረክሷል ሲቀበቅምና እንጣለን ደግሞ አብሽር በቃ አጥና ያልኳል አንተ አጥና አሁን አይስ ከራዲካል ለምን ተጠው ቦስ ምን ተፈጠረ? ኧረ በጣም አሞኛል። እቺ እኮ የስምንት ሰዓት እኮ አሪፍ ነበረች እኮ በሰዓቱ እየወሰድክ አይደለም እንዴ? ምን ሰዓት መሆን እኮ አልጠፋኝም። እና እኔማ በጣም ባክቴሪያዎቹ ሰርፕራይዝ እኮ ላድርጋቸው ብዬ ነው። ሰርፕራይዝ? ሲስተሯ ነግሬሻለሁ። በቃ እራቴን ሰርተሽ ጠብቂ፣ ከስፖርት ነው የምመለሰው። ማን አባቱ ነው የሚናገረኝ በሰፈር? የሰፈር ልጆችማ ደግሞ እኮ እንዲህ ነው የሚያደርጋችሁ። ዱላ ስለያዙ ቂጣቸውን ሳይጠርጉ ነው የገርኩ። ወደ ግዛት ትመጫለሽ ነይ አባ ምንድን ነው አንተ? ኧረ ለእኔ እኮ ዱላማ አያስፈልግም እኮ ቁጥጥ ማድረግ እኮ ትችላለህ። እኔ ጠፍ ብትለኝ አልቆጣም። አንተ ቆይ ማን ስለሆንክ ነው ኳስ የምታየው? ማን ቁጥ ብቻ ማድረግ እኮ ነው ካንተ። ማን ስለሆንክ ነው ኳስ የምታየው? ወይኔ ተቃጠልኩ ወይኔ ሰላም ነው። 5000 ብር የሚያሸልም ጥያቄ አለኝ። እሱን ከመለሽ እሸልምሻለሁ። ፈተናው መሰለሽ አያትህን በጥፊ ምታቸውና 5000 ብር እሰጥሃለሁ። ግን ታረጋውና ታረጋው። እንደምታዩት እያሳሰበው ነው። ዘንድሮ ተተኪ ትውልድ አለ። ሴት አያቴን በአንድ ላይ ስንት ይሆናል? ሰላም ነው ወንድሜ? ሰላም ነው። እህል ከቀመስኩ 3 ቀን ነው። 3 ቀን ምግብ አስቀምጥ። ታሳዝን። ቆይ ቤት ጠይቄልህ ልምጣ። እሺ አንተ ምን ያለሽ? አንተ ሰላም ነው? ማፈልገሽ ወንድ ሲያሳዝን ብታየው 3 ቀን ለማይ ነው። ለለማይ ነው። ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀን ከበለ አይደለም እንሰጠው በጣም ወጥቶብኝ ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል ይላል። አይዞሽ ጠንክር። አሚፍታ ማን አስደበረው እንዴ? ውስኪ እኮ ማለት ነው ሳሽቶ ብቻ ውስጥ ይገባል። በጣም ነበር የተናገረው። ማናባቱ ነው የተናገረው? ንገረኝ። ከመላጠር አቦ ነው በኮካ ይጥሰተ ነው ከሰራለስ ለሙድ ብለሽ ይሄ ነው ወይ ሰላም ነው። እሺ ቤታችን ያዘጋጀው ቻሌንጅ አለ። ይቺን ካቆም ከቀው ባለሳ አራውታ ነው እኛ ቤት እኮ እንደዚህ ግን እኔ በጣም ጎበዝ ነኝ። እስኪ ኒ ቻል ያው ወጣቻለ። እሺ እኔ እንደ ወርጅና በልጅነቴ እኮ ስንቱን እንዳልዘለለኝ አቢ ምንድን ነው የሚሉት? ምን ተወራ እንዴ? አባት አይደለም ከማደጎ ቤት ነው ያነሳ እያሉኝ እኮ የሰፈር ሰው እንዳለ ያወራል እኮ። የሰፈሩ ሰው ከማደጎ ነው ያመጣ ይላል እንዴ? እናንተ የማደጎ ልጅ ብትሆን ኖሮ ከነዛ መሀል አንተን ይዤ እመጣ ነበር። እንዴ ምን ማለት ነው? አንተ ልጅ ነህ። እውነታቸውን ነው ማለት ነው። የሰፈር የቄው ሰው እውነቱን ነው ማለት ነው። የተረገምክ ልጅ ነው። ፍራምሰ ስትባሉ እንደው ጭንቅላት የለም።
አሳያለሁ ባልሰራላት አታል ቤቢዬ እሞራሽ ነገር ማለት ነው ህፃን ልጅ ነው ብለሽ እንደን ወንድም አለው ያ ወንድም ያልሽ ወንድም አይደለም ከጉድፍቻ ነው አንተተን አሳደግ ነው ለዘበኝነት ብናረገው ይሄን ፍርሽ ከበልቶ ነው መስተነፋፈብን ይገለን እኮ ነው ይሄ እኮ የሚራባስ አይደለም ይሄው አሁን ያማል ማለት ስለሚያመው አሁን ግዝፍ ያለው መድኃኒት ነው እንጂ ግዝፍ ያለው አይደለም እንደስመትበኝ ምን አይደለም ስልኩን ይተናረኳ ይሄው አደራሽን ይሄው እዚህ አቅራቢ ያለ ፖሊስ ጣቢያ ጠቁሚ እሱ ነው የገደለኝ ቤት ምን አባሉ መተለፈለ የታረከው ስልኩን የታረከው እዚህ የታለ ለኔም ይሄው ከዮኒ ሞባይል እንትን ብዬ ኦሪጂናል ስክሪን ነው አዎ ይድሻው አምጣው ስክሪን ይዲ ቶሎ ስልክ ጓዘተ ይዳንተ ማማት ሚስተር እየደወለች ነው እውነት አለ አይዲ ደውሻ ደግሞ ምን እያለች ነው ምን ይሷ ነገር አይደለም ታውቃለህ በወጣው በገባው ቁጥር ስለምሰማት ዛሬ ሳልሰማት ወጣ ቅር ብሏት የደወለችው እንዴ እኔም እኮ በወጣ ቁጥር እኮ ነው የምስማት የምስማት ማለት ማለት